ከኢትዮጵያ ጋር አሁን ጦርነት ለማድረግ እውነት ህወሓት ደፍራ የምትጀምረው ከሆነ ይሄ ምንድነው ስሙ ድመት ምንድነው አይጥ ለሞቷ የድመትን አፍንጫ ልንካ ትላለች፣ አፍንጫሽን ልብሳለች፣ እዚህ ጋር ጌጥ ላድርግልሽ ትላለች እንደሚባለው አይደል። አይጥ ለሞቷ ህወሓት ለአንዴና ለመጨረሻ ጊዜ የሚያከትምላት ይህንን ጦርነት ከጀመረች። በነገራችን ላይ እነ ደብረጽዮን ጦርነቱን ራሳችንን ለመከላከል በሚል እየገፉበት እንደሆነ በጣም የታወቀ ሆኗል። በተለያዩ ሚዲያዎች ላይ ይህንን እየገለጹ ነው። ተከበናል፣ ስለዚህም ያንን እንከላከላለን፣ ወደ ጦርነት እንገባለን እያሉ ነው። ይሄ ለትግራይ ህዝብ አያዋጣም፣ ለራሷ ለህወሓትም አያዋጣትም። የሚሻላት የፕሪቶሪያውን ስምምነት አክብራ ከዚህ በፊት ምርጫ ቦርድ ሲላት የነበረውን ነገር ጥጋብ ልቧን ንፍት አርጓት ነው። በነገራችን ጥጋብ ልቧን ንፍት አርጓት በፍጹም ራሴን እንትን አላደርግም፣ ምንድነው ምርጫ ቦርድ በሚታዘበው መንገድ ጠቅላላ ጉባኤ አላደርግም ብላ ነው። እንደምታስታውሱት የተጠየቀችው እኮ ጠቅላላ ጉባኤ ነው እኮ፣ ሌላ ነገር እኮ አልጠየቀችም። ህጋዊ ጠቅላላ ጉባኤ አድርጊ ተባለች። ቲፒኤልኤፍ ጊዜ ተሰጣቸው፣ ከአንዴ ሁለቴ ሶስቴ የተሰጣቸው። ነገር ግን ያንን ማድረግ አልፈለጉም። ጥጋብ፣ ማናለብኝነት፣ የበላይነትን የለመደ እኩልነት ባርነት ይመስለዋል የተባለው በደንብ የሚሰራው ህወሓት ላይ ነው። አሁን የተባሉት ከሌሎች ፓርቲዎች ጋር እኩል ናችሁ፣ እናንተም የፖለቲካ ፓርቲ ናችሁ፣ ሌሎችም የፖለቲካ ፓርቲዎች ናቸው። ስለዚህ እባካችሁን እንደ ማንኛውም ፖለቲካ ፓርቲ ጠቅላላ ጉባኤያችሁን ምርጫ ቦርድ ሊታዘብ ይገባል። ምርጫ ቦርድ ባለበት ጠቅላላ ጉባኤያችሁን አድርጉ ተባሉ። እምቢኛው አሻፈረኛው። በዛም እንግዲህ ተሰረዙ ማለት ነው። ከምርጫ ፖለቲካ ፓርቲነት ተሰረዙ። የምርጫ ፖለቲካ ካልሆንማ የእርግጫ ፖለቲካ ፓርቲ እንሆናለን ብለው ነው መሰለኝ አሁን ወደ እርግጫ ገብተዋል። ይሄ ደግሞ የትግራይን ህዝብ ዋጋ እያስከፈለ ነው። በርካቶች እንባቸውን እያነቡ ነው። በርካቶች እያለቀሱ ነው። ዋጋም እየከፈሉ ነው። ደጋግመን እንደምንለው እኛ የፌዴራል መንግስት ይህን ጉዳይ ፈጠን ባለ መንገድ በጣም በአስቸኳይ ሊፈታው ይገባል የሚል እምነት አለን። በጣም በአስቸኳይ የሚፈታው እንዴት ነው? እርምጃ በመውሰድ ነው። በነገራችን ላይ ህጋዊ እርምጃ በመውሰድ